ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስት ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን። ሶሻል ሚዲያ ላይ እሙሟንያ ያሳየች የእርቃኗን በአጭር ቀሚስ መታ አንድ ሴት ልጅ ባንቺ እድሜ ያለሽ ልጅ መታ እንደዚህ አይነት ነገር ስታረግ ወንዶች እኛ እናቶች አባቶች እንደዚህ አይነት ነገር ማበረታታትና አብረን ቁጭ ብለን ይሄን ነገር ሆይ ሆይ ያልን ማሳየት አለብን። ብዙ ነገር ነገሩኝ። ከሷ ጋር የነበሩ ሰዎች ስጠይቅ ማለት ነው በጣም ብዙ ነገር ነገሩኝ። በጣም ድብርት ውስጥ ነበር፣ ታማ ነበረ፣ በጣም አሟት ነበር። መድኃኒቱ ነው እንደዚህ ያደረጋት። በጣም ታማ ነበር፣ የሚያሳዝን ሁኔታ ውስጥ ነበረች። በሳምንት 25,000 ወር 30,000 ብር ነው ማውጣት። በሳምንት የወሩን ካልኩሌት ማድረግ ነው። እስኮስቲ ቦዲ ቢልዲንግ ዝም ብሎ ቀላል ነገር የሚመስለው ሰው አለ። ማናየው ጉድ የለ። እዩቴን ቀሚስ እሳት የበላው አስመስላ አጨማዳ ዲዛይን አድርጋ ይዛ መጣች። ዲዛይን ያደረግሽው ወይም ያደረግከው እጅህን ለሙጀሌ ያርገው። ማዶትን ላገኛት ልሄድ ነው። የምስራቹን ልነግራት ነው። እርግጥ እሷም ሳታውቀው አትቀርም። እግዚአብሔር እውነት ነው፣ ድንቅ አምላክ ነው። በሷ ጉዳይ ግን ተአምር አሳይቶናል። ሁላችሁም ከመላው ዓለም ደስታውን የምስራቹን ለመስማት ተዘጋጁ። ሆስፒታል ሄዳለሁ። ያለነው በጳውሎስ ሆስፒታል የህፃናት የካንሰር ህሙማን ህፃናት ክፍል ነው። ለእግዚአብሔር ክብር ምስጋና ይድረሰው። በወር ስንት ብር ትሰራለህ? 7,000 እሰራለሁ። ከዛ ላይ ምን ያህሉን ትቆጥባለህ? በወር 3,000 4,000 ይቆጠባል። ገና ሲትዝሳ ነው ልጅ ያመጣሁት 16 ሰዓት ሰርቼ ስኳር በሽተኛ እስከምወልደርሽ ትሰሚኛለሽ። በምን ምክንያት ነበር ሰው በምን አወቀ? ፊልማችን ይመረጥ ነበር ከሌሊቱ 6 ሰዓት ነው ፊልም ነበርና እሱ ፊልም ይመረጥ ነበርና እዛ ፊልም ላይ መገኘት ነበረብኝ። ጓደኞቼ ልቅር ምናምን ስላቸው አይ አሉ ያውቃሉ የኔን ነገር። እነሱ በጣም ስለሚወዱኝ በቃ ያው አብረን መገኘት ስላለብን ተገኘው ከነሱ ጋር። ሰላም ውድ የቻናል ተከታዮች እንደምናችሁ። ዛሬ ደግሞ ዘናፈታ እንዲሁ የሚያስቁ የሚያዝናኑ ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ አይለኝ። ለቤቱ አዲስ ከሆናችሁ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። ወይ ሴቶች አርቲፊሻል ፀጉራችሁን ከባሎቻችሁ አርቁ። ባል ሚስቱ አጥባ ያሰጣችውን አርቲፊሻል ፀጉር ወስዶ በመሸጥ ፈታ አለበት። በዚህ ምክንያት ከሚስቱ ጋር ተጣልቷል። እንግሊዘኛ ሌላ ታሪክ ገብቷል ማለት ነው። በጣም እንጃ እንግሊዘኛ ሌላ ታሪክ። Hi, thank you and I love you all and you know this is ours and here I am a human and I love. ሰሞኑን ደግሞ በጣም መነጋገሪያ የሆነች ልጅታችን አለች። ውጭ ሀገር የምትኖርናት ላይ በጣም የሚያስቀይም ነገር አድርጋለች። ያደረገችው ነገር ምንድነው የሚሆን ደግሞ ሲያምር እንስ ነገር አታበረት አጭራሽ የሚታን እዛ ጋር የሚታነው ሙዚቃ ከፈች ምትላት የሚታይ ችግር አለው። አሁን አንቺ ደንሽ ምትበት ደንሻለሽ የሚታ ደንሽ እሺ ኤሚታ እንደዚህ አይነት ነገር ታበረ ኤሚታ እንደ ወጣት እንደዚህ አይነት ልጅ እስከ ኤሚታ ትምከራት። ኤሚታ ስነ ስርዓት ያላት ልጅ ናት አይደለ? እሺ ኦኬ ትምከራት። እስቲ ትመክራታለሽ። ኤሚታ ፓንት ሳታረግ አንድ ህፃን ልጅ ፓንት ሳታረግ እዚህ ጋር ስትጨፍር ይሄ ነገር አግባብ ነው? መቀበል አለብን። እና እሷ ትመልስልሻለች። ኤሚታ ኦኬ ኤሚታ አንድ ጊዜ ኤሚታ እች ልጅ ናት። እሺ የ21 ዓመት ልጅ ናት። እዚህ ጋር ሶሻል ሚዲያ ነው፣ ብዙ ሰው ነው የሚያየው። አባትሽ ሴት ልጅ አለው። እንደዚህ አይነት ነገር እየታየ በሶሻል ሚዲያ ላይ እሙሟን ያሳየች የእርቃኗን በአጭር ቀሚስ መታ አንድ ሴት ልጅ ባንቺ እድሜ ያለሽ ልጅ መታ እንደዚህ አይነት ነገር ስታረግ ወንዶች እኛ እናቶች አባቶች እንደዚህ አይነት ነገር ማበረታታትና አብረን ቁጭ ብለን ይሄን ነገር ሆይ ሆይ ያልን ማሳየት አለብን። ምንድነው ራቁቷን መሆን የለባትም። ግን መጀመሪያ እናትና አባቷ ምንም አይሏትም። እሺ እናትና አባቷ ምንም ካላሏት እኛ ደግሞ እናት አባት ነን። ስለዚህ እኛ ማበረታታት አለብን። እንዴ ባናና ቤት ውስጥ ጭራሽ ልጅ የሚታን ጨዋ ልጅ አስቀምጠህ ነው እንደዚህ አይነት ነገር የምታበረታታው? እኛ ቤት ሰው አስገባ። እህታችን የተናገረችው ነገር በጣም ትክክል ናት።
እናት አባት ባይኖራትም አንዷት እናት አባት በርግጥ ግን እናትና አባት ባይኖራት እኮ እኛ እናት አባት መሆን አለብን ብላለች። ለትንሽ ፎሎወር፣ ለትንሽ ቪው፣ ለትንሽ ሰብስክራይብ፣ ለትንሽ ኮይን ብላችሁ የሚያሳፍር ወይም ደግሞ የሚያስቀይም ነገር አታድርጉ። በኋላ የሚጸጽታችሁን ነገር አታድርጉ ነው የምለው። እስኪ እናንተ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በጣም ነው ልብ የሚሰብር፣ በጣም ልቧ ተሰብሯል። እናቲቱም የተናገረችው ነገር አለ። እሷን ለማሳደግ ስኳር በሽተኛ ሆኛለሁ እያለች ነው እናቲቱ እያለቀሰች የተናገረችው ነገር አለ። እስኪ ሰምተን እንመለስ። ገና ሲትዝሳ ነው ልጅ ያመጣሁት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ? ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቀሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው። ሰው ሪከርድ ያደርግና ምናምን ያሉ ነገር ነው። አዎ ይዘበራረቃል፣ ህይወትን ይጎዳል። ይስሙልኝ፣ የሚሰሙኝም ይስሙኝ፣ ያድርሱልኝ። ብቻ ለማይቻል ልጆች አድርሱልኝ፣ አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትም ባጥሩ ይመስልሃል እንዴ? ልዑል ይመስልሃል? ልዑል ንገረኝ። ምን አልኩት? ልዑል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው እሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊስ በቃ ተረጋጊ። የስ ፕሊስ በቃ ፕሊስ አው የስ ተረጋጊ። በውስጥ አውራሻል ፎሎ ባክ አረግሻለሁ። በቃ ተረጋጊ። እሺ ኦ ማይ ጋድ እሺ ቴንክ ዩ በጣም እሺ። አውራሽ እናት የተናገረችው ነገር በጣም ብዙዎችን አስለቅሷል። ብዙዎችን ደግሞ የኔ ልጅ ብትሆን ሳይ ብሎ ያስቆረቆረ ነገር ነው። እባካችሁ ልጆች እባካችሁ ተአደብዙ። እባካችሁ በኋላ የሚጸጽታችሁን ነገር አታድርጉ። እናታችሁ የምትደሰትባችሁ የኔ ልጅ እንደዚህ ያደረገች እንጂ እኔ ልጅ እንዲያርጋብኝ እያለች የምታዝንባችሁ አትሁኑ። እባካችሁ በኋላ የሚጸጽታችሁን ነገር አታድርጉ። እግዚአብሔር ሰላምንም ልቦና ሰጥቷት ወደ እናቷ የምትመለስ ወይም ደግሞ ወደ ቀልቧ የምትመለስ ያድርግልን። ሰላም ልቦና ይስጥሽ እህታችን። አዶት እናገኛት ልሄድ ነው። የምስራቹን ልነግራት ነው። እርግጥ እሷም ሳታውቀው አትቀርም። እግዚአብሔር እውነት ነው፣ ድንቅ አምላክ ነው። በሷ ጉዳይ ግን ተአምር አሳይቶናል። ሁላችሁም ከመላው ዓለም ደስታውን የምስራቹን ለመስማት ተዘጋጁ። ሆስፒታል ሄዳለሁ። ያንኑ በጳውሎስ ሆስፒታል የህፃናት የካንሰር ህሙማን ህፃናት ክፍል ነው። ለእግዚአብሔር ክብር ምስጋና ይድረሰው። እናንተ ያደረጋችሁት ነገር ውጤቱ ምን እንደሆነ ዛሬ እናያለን። እና ደህና ነሽ? ሳቅሽ በጣም ደስ ይላል። አመሰግናለሁ። እንኳን አሮጊት ሆነሽ ተገናኘ። በሳምንት ውስጥ አርጅተሽ ሌላ ታሪክ ውስጥ ገብተሽ ትጠብቂኛለሽ። 5 ሳንቲም እንደሌለኝ እግዚአብሔርም ሰውም ያውቅ ነበር። ግን እግዚአብሔር ግን መንገድ አለው እና ብዙ ህፃናቶች አልቀዋል አይተናል። እሷን እናንተ ደረሳችሁላት። የኢትዮጵያ ህዝብ በኢትዮጵያም ያለ ከሀገር ውጭም ያለ ከየትም ያለ ሙስሊም ጴንጤ ምናምን ኦርቶዶክስ ሙስሊም የለም። ጸበል አሁን ልጄ ተናግራታለች። አንድ እህቴ ልጄን ውጪ ነው በካንሰር መምና ያሳከምኳት ብላኛለች። ግን አለችኝ እውነት ማርያም ጸበል ውሰጃት ነው ያለችኝ። ማርያም ጸበል ውሰጃት ደጋግማ ሙስሊም ናት። ስለዚህ እኛ ከጸበሉም አልተለየንም። እንደ እግዚአብሔር ፍቃድ ሆኖ አሁን 3 ቀን ተጠምቃለች። ስለዚህ እግዚአብሔር መልካም ነው። መልካም ለሚያደርግ ሁሉ መንገዱ ክፍት ያርግለት። በሰጠው ደግሞ ለሰው ልጆች ለሚያዝን ሁሉ ይጨምርለት ብዬ ነው እኔ ምለምንለት። እግዚአብሔር አምላክ ጤናና ጉልበት ይስጣችሁ። እናንተን ከነ ሰራተኞቹ በጣም መረዳት መታከም መዳን የሚችሉ ህፃናቶች አሉ። ከሷም በታች ከሷም በላይ መድኃኒት መግዣ ያጡ እህቶቻችን ወንድሞቻችን በየክፍለ ሀገር ተሰደው ከወለጋ ድረስ ማዶትን ብላ በልዩነት አንድ ሴት ምትመጣለች። በልዩነት ከወለጋ ነው የምትመጣው። እግዚአብሔር ክብር ይስጣት። ኦርቶዶክስ አይደለችም፣ ሙስሊምም አይደለችም፣ ጴንጤ ናት። ግን ሃይማኖት ዘር ሳትቆጥር መጣ በጣም ልጄ እንትን አድርጋታለች። እሷን በጣም ነው የማመሰግናት። በጣም አንተም እንጀራ ይውጣልህ፣ ያሰብከውን ቤተክርስቲያን ይሳካልህ። አሜን። የመጀመሪያውን ለምርመራ የሚሆነውን $10,000 ስጡን ብለናችሁ ነበር። እግዚአብሔር
ይመስገን ለሙሉ ሕክምና የሚያስፈልገውን ገንዘብ ሰጥታችሁናልና ከልብ እናመሰግናለን። ከሁላችሁም በላይ ግን ይህንን ያደረገው ድንቅ የሆነው ኃያል የሆነው በሙሉ እጁ ሰፍሮ የሚያስፈልገንን ሁሉ ከሚያስፈልገን በላይ የሰጠን አምላክ ስሙ ለዘላለም የተመሰገነ ይሁን። ወገን ፈንዶች በተጋጣሚ በጣም እናመሰግናለን። ምክንያቱም ለሕክምና ያው የውጭ ምንዛሪ የሚያስፈልገው ከአቢሲኒያ ባንክ ጋር በመነጋገር አቢሲኒያ ባንኮችንም እጅግ በጣም እናመሰግናለን። የተሰበሰበውን ገንዘብ ቀጥታ ለሕክምናው እንዲውል የውጭ ምንዛሪ ለመስጠት ፈቃደኛ ስለሆኑ በእውነት እግዚአብሔር አክብርልን። ትልቅ አሻራ አኑራችኋል በማዶት ህይወት ውስጥ እግዚአብሔር ዋጋችሁን ይክፈል። ወንድማችን እሸቱ መለሰ ዩቲዩብ ቻናል ስም ከልብ እናመሰግናለን። እግዚአብሔር ጨርሶ ይማርሸታችሁ። አይዲን ጠይቅልን። አይዲ ገሰር በወር ለምግብ ምን ያክል ትወጣለህ? መናገር ላይ ስፔሲፊክሊ እኔ በዚህም የተናገራችሁን ሰምቼ ነበር። የዋሹም አሉ ማያወጡትን አወጣለሁ ያሉት ግን ፕሮባብሊ 50 ሺህ ወር 60 ሺህ ብር ሆነ። በወር አይደለም በወር የሳምንቱን ልንገራችሁ። በሳምንት 25 ሺህ ወር 30 ሺህ ብር ነው ማውጣት በሳምንት የወሩን ካልኩሌት ማድረግ ነው። ስኮስቲ ቦዲ ቢልዲንግ ላይ ዝም ብሎ ቀላል ነገር የሚመስለው ሰው አለ። ቲፒካል በቃ ቦዲ ቢልዲንግ ላይ ፎከስ አድርጎ የሚሰራ ሰው እኔ የማወራው ነገር አንደርስታንድ ያደርጋል። አስባችሁታል? የኮ በወር ስትመታው እኮ ወደ 100 ምናምን ሺህ ብር ይሆናል። እውነት ነው። የቦዲ ቢልደር እንደዚህ የመጣ አልተለፋበትም ማለት ነው። ለያ ነው እኛ እንደዚህ ቀጭጨን የቀረ ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በወር ስንት ብር ትሰራለህ? 7000 እሰራለሁ። ከዛ ላይ ምን ያህሉን ትቆጥባለህ? በወር 3000 4000 ይቆጠባል። በወር ምን ያክል ብር ትሰራለህ? 800 ሺህ ብር። ደሞዝ ምንድን ነው ስራ? መርከበኛ ነኝ። ከሱ ላይ ምን ያክል ብር ትቆጥባለህ? ሰምታይምስ ሙሉም ሊያልቅ ይችላል። ሰምታይምስ ደግሞ በወር 800 ሺህ ብር ታጠፋ ትችላለህ? ላጠፋ እችላለሁ። How much money do you make in a month? None. Do you have like a saving habit? No, I don't have saving habit. Everything you spend everything? Everything I get just go from hand to mouth. በወር ምን ያክል ብር ትሰራለሽ? ሚስጥር ይሁን በጆሮ ይልበል 20 30 ምን ከሱ ላይ ምን ያህል ትቆጥቢያለሽ? ኦልሞስት ሁሉም ዳሜጅ ይሆናል። ያው ይሄ ትምህርት የሆነ ምንድነው ብዙ ገንዘብ ሲኖር ብዙ ወጪ እንዳይለብን ማለት ነው። ትንሽ ገንዘብ ካለ ደግሞ እንደምትቆጥበው ያስተማረና ወንድማችን 7000 ብር ያገኛለሁ ግን 4000 ብር ቆጥባለሁ ብሏል። ተባረክልና እሷ ደግሞ 30000 ብር 20000 ብር ያገኛለሁ ሁሉም ዳሜጅ ይሆናል። ቁም እየገባችሁ ብራችሁን ወደ ኪሳችሁ አድርጉ። በቁም ነው የሚሻለው። ከቻላችሁ ደግሞ አቅም ከሌላችሁ ችግር የለም ቁም እናሰባስባለን ማለት ነው። እስኪ እናንተ ከዚህ እንትን ምን ተማራችሁ? ማናየው ጉድ የለ። እዩቴን ቀሚስ እሳት የበላው አስመስላ አጨማዳ ዲዛይን አድርጋ ይዛ መጣች። ዲዛይን ያደረግሽው ወይም ያደረግከው እጅህን ለሙጀሌ ያርገው። ይሄን ውብና ማራኪ የሆነ ልብስ አለባበስ በዚህ ልክ ቁምጥምጥ አድርገሽ ይዘሽ መጣሽ። ቁምጥ ያድርግሽና እኛ እናውቀዋለን ልብሳችን፣ ባህላችን እንዴት እንደሆነ ወግ ማረጋችን እንዴት ማሳመር እንደምችልበት እናውቀዋለን። በዚህ ልክ ነው የምንለብሰው የምናሳምር። የአሁኑ ትውልድ ደግሞ የነቃ ትውልድ ነው። እንዴት እንደሚለበስ እንዴት እንደምናደርግ እናውቀዋለን። በዚህ አላችሁ በዚህ ደግሞ እጃችሁን ለእሳት ይበለው። እውነት ነው። አሁን የኔ መሰለ የባህል ልብስ እንዲያርጋ እኮ የመሰለኝ እኮ ጭቃ ገብታ የሸበሸበችው ነበር የመሰለኝ፣ ወይም ውሃ ገብቶበት ለሰበሰበችው እንጂ መስሎ ልክ እንደዚህ አድርገው ዲዛይን ያደረጉት አልመሰለኝም ነበር። እናንተ ሀሳባችሁ ምን ይመስላል? አቃቤ ሕግ አርቲስት ሰራዊት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎቱን ዘገባ እንደሚከተለው አቀርብላችኋለሁ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው የተጠረጠሩ አርቲስቶች ዛሬ አርብ ነሐሴ 1 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀረቡ። ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና ተክለ ሃይማኖት አዳነ በችሎት የተገኙ ሲሆን ችሎቱ እንዲገኙ ትዕዛዝ ከተሰጠባቸው ውስጥ ጠበቃ አበባው አበበና ካሊድ ናስር ሳይገኙ ቀርተዋል። አቃቢ ተጠርጣሪዎቹ ከሳምንት በፊት እግረኛ በተሰኘ የማህበራዊ ሚዲያ ዩቲዩብ ላይ ቀርበው ቃለ ምልልስ የሰጡ ሲሆን ማስረጃ ተሰምቶ ባልተጠናቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አስጣጥ ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሰው በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቧል። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አቃቢ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት
ሐሙስ ዕለት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበረ። አቃቢ ተጠርጣሪዎቹ በሕግ በተያዘ ጉዳይ ማብራሪያ በመስጠታቸው ከዚህ በፊት ተፈቅዶላቸው የነበረ ዋስትና ይነሳልኝ፣ ፍርድ ቤቱም ቅጣት ይጣልልኝ፣ የሰጡት ቃለ ምልልስም ከገጹ ላይ እንዲወርድ ይደረግ የሚል እንደሆነ ሰምተናል። የተከሳሽ ጠበቆች አቃቢ ሕግ ባቀረበው አቤቱታ ላይ ደንበኞቻቸው ሕገ መንግስታዊ መብታቸውን ተጠቅመው ገለጻ ሰጡ እንጂ የፍርድ ቤቱን ነጻነት አልተጋፉም፣ የአቃቢ ሕግ ምስክሮችንም አላባበሉም፣ የተሰጠው ኢንተርቪውም ፍርድ ቤቱ ካመነበት ከገጹ ላይ ቢወርድ አንቃወምም የሚል ምላሽ ሰጥተዋል። ከጠበቆቹ ምላሽ በተጨማሪ በችሎት የተገኙት ተከሳሾች በጉዳዩ ላይ አስተያየታቸውን እንዲሰጡ ተደርገው ተሰምተዋል። ችሎቱ የግራ ቀኙን ከሰማ በኋላ ከሰዓት 9 ሰዓት በኋላ ተለዋጭ ቀጠሮ የሰጠ ሲሆን በከሰዓቱ ውሎም ችሎቱ ሁሉም ተከሳሾች መሟላታቸውን ካረጋገጠ በኋላ ወደ ጉዳዩ ገብቶ ብይኑን ከመግለጹ በፊት ፍርድ ቤቱ በርካታ ጉዳዮችን እንደተመለከተ ገልጾ እዚህ ችሎት ውስጥ ጋዜጠኞች አላችሁም፣ ስለዚህ በዚህ ጉዳይ ላይ ተጽዕኖ ለመፍጠር የምትሰሩ የሚዲያ አካላት ከድርጊታቸው እንዲቆጠቡ፣ የግል ተበዳዮችም ከስሜታዊነት ይልቅ ሕግን በተከተለ መንገድ እንዲሄዱ ካሳሰበ በኋላ ብይኑን ገልጸዋል። ችሎቱ በብይኑም ተከሳሾቹ በፍርድ ቤት በተያዘ ጉዳይ የሰጡት ቃለ ምልልስ አግባብ አለመሆኑን ሕግ የጠቀሰ ካብራራ በኋላ በመጨረሻ ማስጠንቀቂያ በመስጠት እንዳለፋቸውና እግረኛው ሚዲያ ግን የሰራውን ቃለ ምልልስ ከገጹ ላይ ይቅርታ በመጠየቅ እንዲያወርድ፣ ይህን ተከታትሎ ደግሞ የፌዴራል ፖሊስ ለጥቅምት 2 ቀጠሮ እንዲያቀርብ ሲል ብይን ሰጥቷል። እግረኛው ሚዲያ ከቀረበ በኋላ ነው በጣም ነገሩ ላይ ከደረባቸውና እስከዛ ድረስ እንግዲህ ምን ይሆኑ የሚለውን እንግዲህ ወደፊት እናያለን። እስኪ በዚህ ነገር አስተያየት ካላችሁ ደግሞ እስኪ ኮሜንት ላይ አሳውቁኝ። አዲስ ነገር ካለ ደግሞ አዲስ መግለጫ ከተመጣ ደግሞ በዩቲዩብ ቻናሌ ስም እናሳውቃችሁ ይሆናል። ኦሮሞ ጀግናው፣ አማራ ጀግናው፣ አፋር ደፋሩ፣ ትግሬ ደፋሩ እያላችሁ የምትናገሩ ሰዎች እስኪ ይህን ቪዲዮ ልጋብዛችሁ። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስት ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። እውነቱን ነው። እባካችሁ ሁላችሁም ተማሩ። ከጦርነት ምንም የሚገኝ ጥቅም የለም። እባካችሁ ሁላችንም አንድ ላይ ወደ ሰላም እንሂድ። እስኪ ሰላም ለሀገሬ፣ ሰላም ለሀገሬ እያላችሁ ኮሜንት አስቀምጡልኝ። ታውቃታላችሁ ማርታ ጎይቶ ማለት ነው። ይችን አርቲስት ትናንትና ነው ምናምን የሆነ ቦታ አገኘኋት፣ አየኋት። አልተነጋገርንም ምናምን ግን አየኋት፣ እንደዚህ ዝም ብዬ አየኋት ማለት ነው። ጓት ጋይ ሳያት ማለት ነው በጣም ነው የምታሳዝነው። እውነት ለመናገር በጣም ያሳዘነችኝ ምናምን ተሰርቶ ነው እኮ ምናምን ብዬ ነው ያወሩ። ከዛ ትናንትና ሳየው ጡቱ ኖርማል ነው፣ ምንም ነገር የተሰራ ነገር ነው። በቃ ምን አይምሮዬ ላይ ምን እንደመጣ ታውቃላችሁ? ሰላም ተስፋዬ ደውላልኝ ነው ጓደኛዬ እንደዚህ ብላኝ ምናምን ስትል የነበረው አክቷን ካራክተሯን ሳልኩት በጭንቅላቴ እና በጣም ያሳዘነችኝ በጣም ማለት ነው። ከዛ ወይኔ እግዚአብሔር ግን አንዳንዴ እኛ ቀልድም ሊሆን ይችላል የምናወራው ወሬ የሆነ ሳቅም ሊሆን ይችላል። እዚህ ጋር ሰው መስማት የሚፈልገውን ወሬ ስለሆነ ሊሆን ይችላል መተን የምናወራው፣ ግን በዛ መሀል የሰዎችን ነገሮች በጣም ድብርት ውስጥ እያስገባናቸው ነው ማለት ነው ምናምን ነገር እና አለባበሷ ያስታውቃል። ተጨንቃለች፣ የለበሰችው አለባበስ ያስጨንቃል። አሳዘነችኝ። ከዛም ጠጋ ብዬ ሰዎችን ስጠይቅ ብዙ ነገር ነገሩኝ። ከሷ ጋር የነበሩ ሰዎችን ስጠይቅ ማለት ነው በጣም ብዙ ነገር ነገሩኝ። በጣም ድብርት ውስጥ ነበር፣ ታማ ነበረ፣ በጣም አሟት ነበር። መድኃኒቱ ነው እንደዚህ ያደረጋት። በጣም ታማ ነበር፣ የሚያሳዝን ሁኔታ ውስጥ ነበረች። ይሄ አንዳንዴ ከራሳችሁ ጋር ሳትሆኑ ስትቀሩ የሆነ የሚፈጠርባችሁ ነገር አለ በህይወታችሁ። ልክ እንደዛ የምትሆኑት ነገር ውስጥ ገብታ ነበር። በዛ ምክንያት መድኃኒቱ አልተስማማትም። ወዲያው ብድግ ስትል ነው በቃ ራሷን ተቀይራ ያገኘችው
እኛ ማለት የራሷ ሰዎች ናቸው ያጫወቱት ማለት ነው። እና እንደዚህ አይነት አጋጣሚ ደርሶባት ሚዲያ ላይ ደግሞ ስትተቺ ወይም ደግሞ ውፍረቷ እንደዚህ ተደርጋ ነው ምናምን ተብሎ ሲወራ ያችን ልጅ ምን ያህል ሊጎዳት እንደሚችል አስቢ ውስጥ ያሉ ተሰርታለች ብለሻል ጡቷ ምናምን ብላችሁኛል፣ የሆነ ነገር ብላችሁኛል ምናምን አልተሰራችም። በህመም ምክንያት ነው ውፍረቷ የጨመረው። በጣም ነው የምታሳዝነው። እንደውም አሁን እንደውም እኛ ስለተናገርናት ልጅቷው ጅብ እየቀጠቀጠች ነው። በቃ ለመክሳት መከሯን እንደኔ ማርታ ጎይቶም የተናገረችው ታችንም እንደሰማችሁት ነው። ምንም አልሆነችም፣ ሰርጀሪም አልተሰራችም። በጣም ያማት ነበረ። ታማ ከተኛችበት ስትነሳ ነው የወፈረችው ነው የምትለን። ኮሜንት ላይ አሳውቁኝ። ማርታ ጎይቶም ሰሞኑን በጣም መነጋገሪያ ሆናለች። መሆኗ ነው የወፈረችው አሟት ነው ምንድነው እያሉ አድናቂዎቿ በጣም ተጨንቀዋል። ለዛ ደግሞ መልስ ደግሞ የተናገረችው ነገር አለ ራሷ ማለት ነው። እስኪ ወደ ቪዲዮ አልፈልግም ግን አንዳንዴ በቃ በጣም አሪፍ ሁኔታ ላይ የነበርኩ ጉንፋን አሞኝ የማያውቅ ሰው ራሴን በአምቡላንስ ሆስፒታል አገኘሁት። ታመምሽ? ድንገተኛ ነገር አላውቅም ነበር ነገር እንደሚፈጠር እኔም አላውቅም። እና እኔ ግን ጉንፋን እንኳን ይዘኝ ምናምን እያልኩ ነው የማወራት እናቴና የሆነ ነገር በቃ እንዳልኩሽ ራሴን ሆስፒታል አገኘሁትና ያስደነግጣል፣ በጣም ያስደነግጣል። በነገራችን ላይ በዚህ አጋጣሚ ማውራት የሚፈልገው ነገር ይሄ ባለን ነገር ይሄ መመጻደቅ የለብንም። እግዚአብሔር አለ፣ እግዚአብሔር ሁሌ ህይወታችን ውስጥና እሱ ነው የሚያደርገው ሁሉንም ነገር ህይወታችን ላይ ነው። በቃ ጉንፋን አሞኝ አያውቅም እኮ በራሴ የምነሳ በራሴ የሚበላ በራሴ የሚጠጣ ነበር የሚመስለኝ፣ ግን አይደለም፣ ልክ አይደለም ደግሞ እና እንደዛ ሆኖ ራሴን ሆስፒታል አገኘሁት ታምሜ። በቃ ብቻ በጣም ይሄ አንዳንዴ ኢሞሽናል እንዳሉም ስለምጠነቅቅ ነው እንደዚህ በቃ አለ ዳክተር ትችላለች። በቃ ራሳችሁን አዘጋጁ ተነርሽን ሰዎች ቤተሰብ ያስደነግጣል። ማለት ትምብሎት ጉንፋን ይዞት የማያውቅ ሰው ድንገት ላይተርፍ ይችላል ስትባይ አላውቅም። ሁልጊዜ ምንም ጎግል አላደርግም። ዶክተሮቼ ይመጡና እንዳንቺ አይነት ታካሚ ተናናቅም ይሉኛል። ጎግል አላደርግም። እንደማማት ነው እንትን ምናምን አይሉኝም። በቃ ታምሜ የተገኘሁት ምንም አይደለም። መዝሙር ከፍቼ ነው የምተኛው፣ መዝሙር ከፍቼ ነው የምነሳው። እናት ያለች በጣም ወዳቸው ጓደኞቼ ነበሩ። ብቻ ነገሮች ተቀያየሩ ሳላስብ። ምን ያህል ጊዜ ተኛሽ? በትክክል የተኛሁት 12 ቀን ነው። ሶስት ነበርኩት 12 ቀን ነው። የምርሽ ነው? እዚህ ያህል እንዴት እግዚአብሔር አምላክ እንኳን አተረፈሽ። በነገራችን ላይ በዚህ አጋጣሚ ማውራት የምፈልገው ነገር እንዴት ነሽ ስትይኝ እግዚአብሔር ይመስገን ብዬ አላውቅም ነበር አለው። ደህና ባከሽ እግዚአብሔር ይመስገን ማለት ጀመርኩ። እግዚአብሔር እንዳለ አሳየኝ አለ ሁሉ ያለ ኢንስ ዳንኩኝ ወጣሁ። ከዛ በኋላ ነገሮች ተቀየሩ ጠበቁ። ሆስፒታሉ ራሴን በመስታወት ሳይ የሚሰጠኝ መድኃኒት ያወፍር ነበር እና በመስታወት ሰልፍ እንደዚህ ይላል አስችላለም በቃ ሌላ ሰው ነች ራሴን ማያት ሌላ ሰው ነች። በቃ ከዛ ወጣሁ። እግዚአብሔር ይመስገን ተሽሎኝ ወጣሁ። ዳንኩ። ባንቺ በሽታ ወጣ የለም እየተባልኩ ኧረ እባክሽ እግዚአብሔር ተአምር ነው ወይ በቃ አለ ለካ እግዚአብሔር አልኩ። በቃ ከሰዎችን አልፌ ቆይቼ አልቻልኩም ይመስላል። በምን ምክንያት ነበር ሰው በምን አወቀ? ፊልማችን ይመረጥ ነበር ከሌሊቱ 6 ሰዓት ላይ ፊልም ነበርና እሱ ፊልም ይመረጥ ነበርና እዛ ፊልም ላይ መገኘት ነበረብኝ። ጓደኞቼ ልቅር ምናምን ስላቸው አይ አሉ ያውቃሉ የኔን ነገር እነሱ በጣም ስለሚወዱኝ በቃ ያው አብረን መገኘት ስላለብን ተገኘው ከነሱ ጋር እና ሰው ሲያየኝ ደነገጠ እና የሚደነግጠው ኦፍ ኮርስ እኔም ቢሆን እነሱም ቢሆን አስተያየት ይሰጣሉ። እንትና ምን ፍሮች እንትና ምን ያለው ያስጨነቀኝና ውስጤን የሰበረው ነገር ምንድነው? የማይሆን ኮሜንት፣ መጥፎ ኮሜንት የሚጽፉ ሰዎች
ካገኘሽ ኦፍኮርስ አስተያየት መሰጠቱ አይቀርም። ግን እሱን ተቀብያለሁ። ግን ከዛ ውጭ የሚጽፉት ሰዎች በቃ ሰበሩ በጣም ያዘንኩት የነበረው ግን እግዚአብሔር ይስጣቸው። በቃ እንደነሱ ያበረታኝ ሰው የለም። እውነት መጥፎ ኮሜንት በጣም ነው የሚያበረታኝ። በተለይ አሁን በጣም ነው የሚያበረታኝ። ግን የዛ ሰሞን ጠፋሁ። ምንም አይነት ሶሻል ሚዲያ አልጠቀምም። አጠፋው፣ ስልኬን አጠፋው። ከዛ በኋላ በቃ ከቤተሰቦች ጋር አክስቶች አሉ። በጣም ነው ሰፖርት፣ በጣም ነው የሚወዱኝ፣ በጣም ሰፖርት የሚያደርጉ እናቴ አለች እና አላህ ጉዳይ ጊዜ እግዚአብሔር ይመስገን እንዳለ ይሄ እግዚአብሔር እንዳለ ሳይ አንተ ጋር ምን ተቀየረ? እንደኔ የሚጣፍጥ ነገር ቀነሳችሁ? ውሃ መጠጣት ያለባችሁ ለጤናችሁ እንደሆነ ተረዳችሁ? ሳታውቁት 2 ዲጂት የነበረው የጓደኛ ቁጥራችሁ ወደ 1 ዲጂት ወረደ? ልብስ ከማማሩ በላይ ምቾቱን አስባችሁ መልበስ ጀመራችሁ? ሰውን እየወደዳችሁም ቢሆን የሚጎዳችሁ ከሆነ መራቅ እንዳለባችሁ ገባችሁ? ሊያገኛችሁ ወይም ሊጋብዛችሁ የፈለገን ወይም ካፉ ብቻ የሆነን ሰው ውስጣችሁ ይነግራችሁ ጀመር? የልደታችሁ ቀን ቴክስት ካረገላችሁ በላይ ራስ ምታታችሁን አስታውሶ ለጠየቀ ክብር መስጠት ጀመራችሁ? ነው ወይስ የፍቅር ቀጠሮ ላይ አስተናጋጆቹን እንዴት እንደሚያወሩ መገምገም ጀመራችሁ? ቆሌ የሚባለውን ነገራችሁን እንደ እናታችሁ መጠቀም አልጀመራችሁ? በደንብ የሚሸት ሽቶ፣ ቦዲ ሎሽን፣ ስፕላሽ አልጠላችሁ? ምግብ የመስራት ፍቅራችሁ፣ ቤት የመዋል ፍላጎታችሁ አልጨመረ? ማርታ ጎተም የተናገረች በጣም የሚያሳዝን ነገር ነው። 12 ቀን ሙሉ ሆስፒታል ነበርኩኝ። አሁን ደግሞ ተኝቼ ሳልነቃ ማለት ነው። እና 12 ቀን ሙሉ ደግሞ የሚሰጡ መርፌ ደግሞ የሚወፍር ነበር። ለዛ ነው ሰው እንዴት ወፈርሽ እያለ የተናገረኝ። ሆስፒታሉ መድኃኒት ነበረ እንደዛ አድርጎ የወፈረኝ እያለች ነው እህታችን። አሁን ግን እግዚአብሔር ይመስገን፣ ፊት እግዚአብሔር ይመስገን አለም ነበረ፣ ግን አሁን ላይ ግን እግዚአብሔር ይመስገን እያልኩ ነው። በጥሩ ጤና ሁኔታ እገኛለሁ፣ ተሽሎኛል። አንዳንድ ሰዎች ደግሞ አላችሁ እረፉ በሰው ህይወት እየገባችሁ የምትበጠብጡ። ቪዲዮ ላይክ ይህን ምስል ነበረ። ዘናፈታ እንዲሁም እንደሳቃችሁበት እንደተጫወታችሁበት እንዲሁም ደግሞ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። እስካሁን ድረስ ላይክ ያደረጋችሁ ላይክ፣ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።